እያስጎበኘኋችሁ ነው። ጀበል ላይ ወጥቼ ነው። በጣም ነው የምታምረው መዲነቱል ሙነወራ ጅዳና ማሻአላ ማሻአላ መራ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት የተከበራችሁ የክማይቶ ቻናል ቤተሰቦች እንዴት እንደምቆያችሁ እንደምከርማችሁልኛል። ሰላማችሁ ብዝት ብዝት ይበልልኝ ውዶቼ። እንዲናችሁ እንደምከርማችኋል። ይኸው ከአንድ ወር ከምናምን መጥፋት በኋላ ዛሬ ብቅ ዘለቅ ብዬላችኋለሁ። እንደምከርማችሁልኛል። በያላችሁ በሰላማችሁ ብዝት ብዝት ይበልልኝ። እንዲህ ይሄን ቪዲዮ ዛሬ ወር በፊት የቀረጽኩት ቪዲዮ ነው። እንደ አጋጣሚ ቀርጬ ከቤት ዱብ ስል ሰርፕራይዝ ገጠመኝና ከዛ ቪዲዮ ሳለቅላችሁ ቀረሁ እላችኋለሁ ውዶቼ። ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ። ለምታበረታቱኝ አመሰግናለሁኝ። እንደምመቻችሁ ተስፋ አደርጋለሁ። ዳይ ወደ ቪዲዮ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ዲና የተከበራችሁ የኢክማ ዩቲዩብ ቻናል ቤተሰቦች እንዴት እንደምቆያችሁ እንደምከርማችሁልኛል። እንዴት ናችሁልኝ ውዶች ማሮች ናችሁልኝ? በያላችሁበት ሰላማችሁ ብዝት ብዝት ይበልልኝ እያልኩኝ እንዲሁ ዛሬ በአማራ ቪዲዮ ብቅ ዘለቅ ብዬላችኋለሁ ውዶቼ። ለኢክማ ዩቲዩብ አዲስ የሆናችሁ ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ። ለምታበረታቱኝ በጣም አድርጌ አመሰግናለሁ የኔ ውዶች። እና እንደምታዩት ዛሬ ሀቂቃ ወጣ ብዬ ነበርና በጣም እየተዝናናሁ ነው። ማሻአላ ተባረካላ መዲነቱል ሙነወራ እንደምታዩት በማታ ማሻአላ ተባረካላ በጣም ታምራለች። እና ውዶች እኔም ጀበል ላይ ወጣ ብዬ ጀበል ላይ ሁኜ ነው እየቀረጽኩላችሁ ያለሁ። ጀበሉን ባሳያችሁ ደስ ይለኛል፣ ግን ጀበሉ እንደምታዩት ብዙም ላምባ ስለሌለው ብዙም አይለይም። እንግዲህ እያሳያችሁ ነው። እና እንዴት ናችሁልኝ ውዶች? ረማሮች እንዴት ናችሁልኝ? እኔ ውዶች የመዳም ቅመሞች አላህ ያርፈት እንጀራ ይስጠን። እኔ ውዶች እኔ ዛሬ በጣም ተሰምቶኛል ሆነ ለመናገር። አረ ያ ረብ ቢስሚላሂ ረህማን ረሂም እኛንም አላህ ሱብሃነሁ ወተዓላ ነጃ ይበለንና ከሸቃለነት የቤት እመቤትን ማረግ አላህ ይወፍቀን። በቃ ውዶች እኛ እኮ ገና በቃ ባልከረረ እድሜያችን ወጥተን በቃ ይኸው ገዘገዝን፣ በቃ አረጀን እንዴ! አረ ወገን ምንድነው የሚሻለው? አረ ቢስሚላሂ ረህማን ረሂም በቃ እንለፋለን እንፈጋለን፣ ጠብ የለን። በቃ እኔ እንጃ እኔ ምን እንደምል ወላሂ በጣም እኔ ቃላት ያጥረኛል ወላሂ ላዚም። ያ ረቢ ቢስሚላሂ ረህማን ረሂም እንዲው ቅመሞችዬ እንዲው በቃ አላህ እንዲው በቃ ነጃ ይበለን ከሸቃልነት። አረ ያ ረቢ ቤትነት ማረግ አላህ ይወፍቀን። በቃ ሀገራችንን አማን አርጎት ሀገራችንን ሰላም አርጎት እንዲው ወላሂ ላዚም እኔ በጣም በቃ እኔ እንጃ ልጆቻቸውን ይዘው ባሎቻቸው ጋራ ሲዝናኑ እህቶቻቸው ጋር ሲዝናኑ በቃ እናቶቻቸው ጋራ ያላቸው ሳቅ ጨዋታ ዲባባቸው እንዴት ደስ እንደሚል አትጠይቁኝ። ለምን ነው እኛንስ አላህዬ በቃ እኔ ሀበሻ ስንባል ምን አይነት በቃ እንዴት አይነት ሰው ቢረግመን ነው እንደዚህ በቃ ሁልጊዜ ባርነት አለቀን ያለው ያአከ ኧረ ያ ረብ ቢስሚላሂ ረህማን ረሂም እንዲሁ ያ ረብ እንዲሁ ሀገራችንን አማን አርጎት በቃ ሰላም በቃ እኔ እውነት ምርር ብሎኛል ዛሬ በቃ በጣም ተሰምቶኛል ወላሂ ላዚም። እድሜያችን አለቀ በቃ አንድ ቀን ወጣትነታችንን ሳናጣጥም አንድ ቀን የወጣትነታችንን ትርጉም ሳናውቀው ልጅነታችንን አንድ ቀን በውሎ ሳንጠቀምበት በቃ ከንቱ ቀረን። አብዛኛው ይሞታል በቃ በረሃብ እየተቃጠልን እንሰራለን። ገንዘቡ አይያዝ ይሄም ያንም ይጠቀምብናል፣ መጥቶ ይጥለናል። እንደ ሸንኮራ እንወርቃል። የሆነ ቀን ላይ በእንቅፋት እንሞታለን። እኔ እንጃ በተለይ ሴቶች ወንድ ልጅ በቃ ወንድ ልጅ ቢሰደትም ስደት አስከፊ ነው ለማንኛውም ለወንዱም ለሴቱም። ነገር ግን ሴትና ወንድ ደግሞ ይለያያል። በቃ ሴትና ወንድ ይለያያል። በቃ ሴት ልጅ በቃ ወንድሟ ዶች አላህ እኛም ባችንን የሚያብሰው አላህ ነው። ጎጅም ጠቃሚም አላህ ነው። ያ ረብ አላህ ነጃ ይበለንና እና እኔ ወዶች አላህ ነጃ ብሎን ከሸቃልነት የቤት መቤት አላህ ያርገን። የብድግድ ይስጠንናል ለመናገር እውነት በጣም በቃ ይሰማል። ሰው ልጅነቱን ሳያጣጥም ልጅነቱን ሳይጠቀምበት ወጣትነታችንን በስደት በለቅሶ በትግል በልፋት ባለፋትሉ እና ወላሂ በጣም ከባድ ነው። ሀባይቦቼ እኔ ውዶቼ እኔ ፍቅሮች በያላችሁበት ሰላማችሁ ብዝት ይበልልኝ። አላህ ይጠብቀን። አብሽሩ ያልፋል። ይህም ቀን ነገ ሌላ ቀን ነው ውዶቼ። ወንዶቹም ለእናንተ ስደት ሸቃልነት ጥሩ ነው ለማለት ሳይሆን ግን ደግሞ እንደ ወንድነት ወንድ ልጅ
ለፍቶ ሰርቶ ሚስቱ ማስተዳደር ልጆቹ ማስተዳደር ግዴታ ስለሆነ ያው ረጃሉን ቀዋሙን ስለተባለ ወንዶቹም እንትን ስለሆናችሁ ገውይ ስለሆናችሁ አላህ ሱብሃነሁ ወተዓላ መሃኛችሁ ገውይ ስለሆናችሁ ጠንካራ ስለሆናችሁ ነው እንጂ ስደት ለማንኛውም ሰው አስከፊ ነው። እውነት ለመናገር አገራችንን አላህ አማን አድርጎት ይሄ ተጨመላለቀ ፖለቲካ በቃ ይሄ ጥምብ የሆነ ፖለቲካ አላህ ወደዛ አንስቶት አገራችን አማን ሆና ተስተካክላልን በሰላም ወጥተን ገብተን የምንኖርባት ሀገር አላህ ያርጋት። እኛንም በሰላም ይመልሰን፣ ወጥቶ መቅረት አላህ ይጠብቀን ወዶቼ። እና በጣም ነው የምታምረው ወላሂ መዲነቱል ሙነወራ ማሻአላህ ተባረከላህ። አላህ ወላሂ እኔ እንጃ እኔ በቃ በጣም ነው ደስ የምትለው። በነገራችን ላይ ያው መዲነቱል ሙነወራ ስደት እኛ በነገራችን ላይ በጣም ብዙ ነገር አውቀንበታል፣ ማንነታችንን ገንብተንበታል፣ ዲናችንን አውቀንበታል። ባንተገብረውም እንኳ ሀቅ የት ላይ ነው ብለን ዲናችንን አውቀናል። ብዙ አሚሯችን በቃ ጠንካራም ጥንክርናን አስተምሮናል። በቃ ብዙ ነገር ብዙ ነገር አሳውቆናል። ስደትን አንጠላውም፣ ነገር ግን አላህ መመለሻችንን ቅርብ አድርጎት የተሻለ ህይወት ላይ አኑሮንንም በሰላም ሀገራችን ኑረን የተረፈውን እድሜያችንን በሰላም በደስታም በእፎይታ የምንጠቀምበት ያርገን ለማለት ያህል ነው እንጂ ስደት በጣም ብዙ ትምህርት አለው። በጣም ብዙ ነገር አውቀንበታል። አልሐምዱሊላህ ላማረረው አይደለም። ብዙም ነገር ተለውጠንበታል። ብዙ አሚሯችንንም ለውጠንበታል። በቃ ብዙ ነገር ጥቅም አለው፣ ምንም ጥያቄ የለውም። ግን መቼ ነው የሚያበቃው ነው ይሄ ስደት? መቼ ነው የምናቆመው? መቼ የሆነ ፎ የምንለው ይሄ ነው እንጂ መጨረሻው መቼ ነው? ገደብ አጣ ነው እንጂ ስደት በነገራችን ላይ በጣም ብዙ ነገር አስተምሮናል። ስለ ፍቅር ተምረንበታል፣ ስለ ዲናችን ተምረንበታል፣ ስለ ጥንክርና ምን ያህል ጠንካራ መሆን እንደምንችል ተምረንበታል። ብዙ ነገር ተምረንበታል። አልሐምዱሊላህ ላማረረው አይደለም። ግን አሁንም አላህ ሱብሃነሁ ወተዓላ በቃን ብሎ ለቅሷችንን ድካማችንን ሰምቶን በሰላም ለሀገራችን አብቅቶን ቅመሞችዬ እፎይ የምንልበትን ጊዜ አላህ ያንጣልን። ሀገራችንን አላህ አማን ያርገው። ይህን የተበሻሸቀ ዘረኝነት አላህ ያንሳልንና ሀገራችንን እርግጥ ብላልን እኛም ሂደን እፎይ ብለን ተረጋግተን የምንኖርበትን እንጀራ አላህ ይስጠን እንላችኋለሁ ውዶች። አብሽሩልኝ። ዛሬ እንግዲህ ያው እርሜም እየገፋ ስለሆነ ዱአ ያው በዱአ ፈሰስ እያልኩባችሁ ነው። አራው በነገራችን ላይ ጀበል በጣም ነው ደስ ብሎ ባይዘው ያረረረረ እውነት አሁን ማለት ነው። ምን ተመኘሽ ብትሉኝ በቃ እኔ የምፈልገው አይነት ሰው ባል ማለት ነው። እኔ የምፈልገው አይነት ጅንትል ያለ ባል ጭራሽ በጎን ቢኖር ዋው 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 አየሩ ዲባቡ ጋራ የላላ ነበር። ግን ኦ ማይ ጋድ ግን ያው ምን ታረጉታላችሁ? ህይወት እንደዚህ ነው። ወጣ ወረድ ያለው ባንዱ ስትደሰት ባንዱ ይጎላል። እንደዛ ነው ለማለት ፈታ እንዲያረኳችሁ አልጠራጠርም። ውዶች ላይክ ማት በአዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱኝ ባካችሁ። ብርታታችሁ አይለኝ። እኔ ስደት ምረር ብሎኛል። ተው ደግፍ ግፍ አርጉኝና ሀገሬ ልግባ። ሀገሬ መግባት እፈልጋለሁኝ እና ባዲ አዲስ ቪዲዮ እንዲመጣላችሁ ሞራሌን ከፍ አርጉልኝ። ላይክ ስጡኝ፣ ላይክ ሼር አርጉልኝ፣ ኮሜንት አስተያየታችሁን ስጡኝ። አትንፈጉኝ። በቃ አበረታቱኝ። ለምን ነው የመዳም ቅመሞችስ በሳችን መደጋገፍን የምንጣላው? ለምን ነው ምቀኝነት የሚኖረን? ተው እንበረታታ። እኛስ በሳችን አልተደጋገፍን ማንም ገዳፊ የለንም ውዶችና ጠንከርከር አርጉኝ። ገደፍ ደገፍ ገፍ አርጉኝ። ዲካፋችሁ አይለኝ እያልኳችሁ የነበረን ጊዜ ይህን ይመስል ነበር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። በሌላ በአዲስ ቪዲዮ ውስጥ የምንገናኝ። እናንተ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱኝ። ባይ